ማዘሯን ያልቻልኩም አንደርስም እንዴ ያንቺን እርሜ ያክል ታገር ወጥቼ ምን ሆነ አስታወስኩት ታስፈልጉ ደረስና በጣም ቆይቷል ማለት ነው ከክፍለ ሀገር ከሄደ አይ ማዘሯን እንሂድ እኔ ቁጭ ካልኩ አልነሳም እሺ በቃ በይበርች ጭራሽ ቁጭ ካላችሁ ጋይስ ድካም ነው የሚለቅባችሁ ከተማሪ ደግሞ ነው መንገድ አያውቅም በቃ ይሄ ሰውዬ ደርሰናል እያለ ስለሆነ ያስገባል ነው እንዴ የክፍለ ሀገር ሰው ደግሞ እርምራቱ ይችላል በቃ የሶስት ሰዓት መንገድ ብላን ይወስዳል ከዛ በኋላ ምክንያቱም ለነሱ ጠቅ ነው የለመዳና ሀቢት እኮ ነው ነገር በነገራችን ልምድ በቃ ላንቺ መቼ ምንም አልሰጥሽ ትናንት ቻርጅ አርግሽ እንዴት ነው ያደረግሽ ተመታዘኝ አንተ የማንቀበጥ ነህ እንደፈለግሽ ተሳደቢ እኔ እንደሆነ አልሰጥሽም አረ ነው እኔ ደግሞ ውጪ ቦናችሁ አረ ውጪ እንኳን ፍቱና ልኝ ብላ የሰጠኸኝ ልብስ ይኸው አንቺ ልብሴን ያን ማዘሯ ልብሴን መሬት ላይ ስትጥለው አንቺ ካውካው አዘን ጀመርሽኝ እንዴ ማዘሯ ስልኬ ቻርጅ ዘግቶ አልቻርጅልሽም እያለኝ እኮ ነው አንተስ ምን አለበት ቻርጅ ብታረግላት ና በቃ ለፍን ያመጣዋለሁ ታጣይ ናነና የሻት ባይኗ ስፈልግሽ አቤት ናኔ እናቷ ናት የተስፋ በገነት ልጇ በስማ እናት እኮ አርጂው አድጋችሁን በቃ ከእናት ቀሰሩ ጡጡ ያስብላችሁ እግዚአብሔር ትንሿ አራናኔ ውጭ ገጠርሻቸው አስገቢያቸው ቤት ንጉ አየኔ ነገር እችንም ቦርሳው ናት እንዴ ተስተላ ክፍለ ሀገር ምግብ እናነይ እመት ውሃውን አምጥቼልሻለሁ እሰይ የኔ ልጅ ነይ ግቢ በይ አይ አልገባም ኧረ ተይ ግቢ አይ ልሂድ በሽታሽ ተባረኪ እኔ በቃኝ ብላ እንጂ አይ በቃ ሁሌ እንዲህ ነው ተስፍዬ አንተ ዝም ብለህ ብላ ነቃችበት መሰለኝ አንቺም ትነሺ ኧረ ምን ሆነሽ ነው ታት ወንድማ ስለተነሳ ፉክክር መሆኑ ነው ዳርዳሩ በለቀ መሃሉ ባራዳ አዲ ልትበላት ታረቺ ሰክሹ በቃ አንቺ ምን ሆነሽ ነው ስግግ ብላኮ ቆንጆ ሴቶች እዚህ አይደል እንዴ ያላችሁ ከተማማ ምን ሴት አለ እዲ ኬቢ ዛሬ ደግሞ ምን ይቀመርልህ ምን እያረግሽ ነው እዚህ አይ ወንድምሽ ተታጨ ልጅ አገረድ ጋር ነው የቆመው እነሱ ደግሞ ተበታይ ተዋሸው ስር ነው ያሉት እንዳይተናኮሱት እጅ ንገሪው እሺ በይ እኔም ከብቶች ላመጣልህ እጅ ጎሽ እሺ አይ ታዲያ የኔ አጋጣሚ አንድ የሚጠብቀው እቺ ደግሞ ባለራቆት ማነች ሰላም እናንተ ያጫችኋት ልጅ ከከተማ መጥቶ የኔ ወንድም ይሄው እያበለገላችሁ ነው ዛፉ ጋር ናቸው ምን በስማ አረቺ ምን ያቷ ጅላት ትልቅ ነገር ነው የሚያስከትላት አቅም እንዴ ወይኔ ገደሉት በቃ አንዳንዴ ጋይስ ቀልድም መብዛት የለበትም የታባክ እሰይ ይበሉ ምን ነው እዚህ መሀል ያለው ሳልፈልግ ያጨኝ ጮኛ ያለው ምን ከያዙ ይገለዋል አምልጥ ተነሳ አምልጥ ሂድ ሩት ሂድ ሂጂ ሂጂ ቆልሽ ይገፋ እንጋ ስታስጠላ ከዚህ በኋላ ግን የምትዳፈረውን ሰው እያወቅ የቅድሙ ጉዳይ ላይ አለሽበት እና ወይስ ለምን ይሰጥክ መስላል ምሽላከብ ሲበለክ ነው ገንዳ ታዝነኝ ነው ሱስ ሰራጅልኝ የራሴ ምን አይነት ሰው ናት እቺ በእግዚአብሔር አንድ ጊዜ እግዚአብሔርን ስንቃለድ ራሱ ቀላችን በልክ መሆን አለበት እሱ ባይሮጥ ኖሮ እኮ በቃ ደብድቦ ሌላ ነገር ሊከቱት ነበር